ናቸው? እንደምከርማቸው ሰላም አለይኩም ወራህመቱላሂ ወበረካቱ ያለው ለሙስሊም እህቶቼ ወንድሞቼ ማለት ነው። ልጆቻችሁም እንዴት ናቸው? ሰላም ናቸው? እኔ ያለው አልሐምዱሊላህ ሰላም ነኝ። ዳንቴል ከሰራው ስንት ዓመቴ ነው? ቪዲዮ ከሰራው ቢያንስ 2020 ላይ በፈረንጆች አቆጣጠር የሰራው ነኝ። ቢያንስ አንድ 5 ዓመት እያስቆጠርኩ ነው ማለት ነው ሳላስበው እና አሁን በአዲስ መልኩ ቪዲዮ መስራት ልጀምር ነው ኢንሻአላህ ባላህ ፈቃድ አላህ ካለ እና አሁን አዲስ ክር ገዝቼ ነው እሱን ላሳያችሁ ነው። ከትሬንዲዮል ከሚባለው አፕሊኬሽን የቱርክ አፕሊኬሽን ነው። ትንደሽን እንደ አይነት ማለት ነው። ምንድነው እኔ ላይም ክሮች አሉ ግን ይሄን ኢንሻአላህ ብርድ ልብስ ለልጆች ብርድ ልብስ ለመስራት ኢንሻአላህ ለሞክር ገዝቻለሁ ማለት ነው። ኢንሻአላህ ላሳያችሁ ክሩን ስራውን በሚቀጥለው አሳያችኋለሁ በሌላ ቪዲዮ አላህ ካለም። ያው እኔ ዳንቴል መስራት ፈልጋለሁ ግን የተወሰነ ስላልተመቻቸልኝ ነው የጠፋሁት በመሃል። እናም ክሩ ይሄን ይመስላል። አሊዳ ቡፊ ነው ቡፍ ነው የሚለው ማለት ነው። እንደዚህ አይነት ክሮች እስቲ ለመጀመሪያ ጊዜ ነው ክሩንም ስገዛው አሰራሩ ራሱ ገና አልለመድኩም። ያን ያክል ግን ጥሩ አይመስለኝም። እስቲ እንደዚህ አይነት ርቀታቸው ሰፊ ከሆነ ጥሩ አይደለም ሲሉ ሰምቻለሁ፣ ኢንተርኔት ላይ አይቻለሁ ማለት ነው። በዚህና በዚህ መካከል ያለው ርቀት ካሜራ ግልጽ አይደለም። በዚህ እንደዚህ በእነዚህ በሁለቱ በጆሮች ጆሮ ነገር ናቸው። በመካከላቸው ያለ ርቀት ሰፊ ከሆነ ጥሩ አይደለም መጥፎ ነው ብለዋል። ግን ኢንሻአላህ እስቲ ሞክረዋለሁኝ፣ ስራውና ሞክረዋለሁኝ። በጣም ለስላሳ ነው፣ ደስ ይላል። ለብርድ ለምናምን ይሆናል። ለቦርሳም ይሰራል። በዚህ አይነት ክር ላይ ብዙ ነገር አይቻለሁኝ። ብርድ ልብሶች ነው በብዛት የሚሰሩት። እኔ በብዛት የአረቦች በተለይ ግብጾች እነሱን እከታተላለሁ። እነሱ በጣም ነው የሚሰሩት የዳንቴል ስራ ማለት ነው። በጣም ነው የሚሰሩት። በጣም ደግሞ ይሸጣሉ። የሚገዛቸውም ሰው አለ ከሳውዲ ከተለያየ ከዱባይ ሁሉ ኦርደር የሚያደርጓቸው አሉ ማለት ነው። ማሻአላ እነሱ ጎበዞች ናቸው። ሌሎችም አሉ ቱርኮች የተለያየ ሀገር ዜጋ ነኝ በዩቲዩብ አያለሁኝ እንደዚህ ዳንቴል ስራ የሚሰሩ ሰዎችን። ግን አረብኛ ትንሽ ያው ስለሚገባኝ አረቦች በተለይ ግብጾች በጣም ይሰራሉ ማለት ነው። እንደዚህ አይነት ስራ ብዙ አይነት ስራ ነው የሚሰሩት። ግን እነሱ በአዲስ መልኩ እንዳለ እንደ ትሬንድ ነው እነሱ ጋር አሁን በዚህ ክር መስራት እና ብዙ ብርድ ልብሶችን ሲሰሩ አይቼ ጃኬቶችም ይሰራሉ ለብርድ የሚሆኑ ማለት ነው። እና እስቲ እሺና ቪዲዮ የተቋረጠብኝ ማለት ነው። እና ኢንሻአላህ በቅርቡ እኔም እሰራለሁ ማለት ነው። ኢንሻአላህ እስካሁን ሞክሬ አላውቅም፣ ለመጀመሪያ ጊዜ ነው። ኢንሻአላህ በቅርቡ እመጣለሁ ማለት ነው። ባላህ ፍቃድ ሰርቼ ነበር እና በጣም ጓጉቻለሁ። ደግሞ አዲስ ነገር ነው ይሄ፣ አይቼው አላውቅም እና ብዙ ጊዜ ሀበሻም ደግሞ ሲሰራ አላየሁም። እኔም ቪዲዮ ዳንቴል መስራት የለመድኩባት ልጅ ራሱ ያስለመደችኝ ፋሴ ማለት ነው። ፋሴ ኒኮ ነው የሚባለው አሁን የእሷ ዩቲዩብ ቻናል። እሷ ራሱ እስካሁን ይሄን አልሰራችም። በዚህ ክር ምንም አይነት ስራ አልሰራችም። እኔ ብዙ ጊዜ ዳንቴል ስራ ሲባል እሷ ናት ትዝ የምትለኝ፣ ምክንያቱም መጀመሪያ ከእሷ ነው አይቼ የለመድኩት ማለት ነው። እንደውም እሷ እያበረታታች የነበረ በሜሴንጀር፣ በዛ ምክንያት ነው መስራት የጀመርኩት ከመጀመሪያው ጀምሮ ኢንሻአላህ። ግን እኔ ፍላጎት አለኝ ዳንቴል መስራት እወዳለሁ፣ ደስ ይለኛል የእጅ ስራ ማለት ነው። ኢንሻአላህ በቅርቡ እመጣለሁ፣ ቪዲዮ መስራት ጀምራለሁ። እንደውም ዩቲዩብ ራሱ ሞኔታይዝ ሆኖ ብር መቁጠር ስለጀምሮ ነበር። አሁን ግን ትቷል፣ ዘግቶኛል ማለት ነው። ቪዲዮ መልቀቅ ስላቆምኩ ይመስለኛል። እና በቅርቡ እስከምንገናኝ ድረስ መልካም ሆኖ አላህ ሁላችንም ባለንበት ይጠብቀን ማለት ነው።